ፋሚሊ ለማንኛውም እንደዚህ ቁጭ ብለን አሁን የምንሰራው ሞድ ላይ ነው። ላይክ እያደረጋችሁ ኮሜንት እየጻፋችሁ አበረታቷት ማለት ነው። ውዶቼ ማሮቼ ማለት ነው። እናንተ ካላችሁ እኛ እንበረታታለን፣ እንጠነክራለን። የእናንተ ብርታት ለእኛ ትልቅ ነገር ነው። የመዳም ቅመም ሆነን በአረብ ሀገር ነው ያለነው። እስቲ ሰብስክራይብ አድርጓታችሁ በቀንነት ማለት ነው። ቪዲዮ አጫጭር ቪዲዮ ነው የምትለቀው፣ ደግሞ ረዘም ያለ 10 ደቂቃ 8 ደቂቃ ቪዲዮ ትቀርጽላችኋለች። እናንተን የማያሰለች በቃ ከራሷ ደግሞ ከሚደርስባት ከምታየው ነገሮች ዱባይ ላይ እንደቆየ ሰው በጣም ብዙ ነገር መስራት ትችላለች እና ሰብስክራይብ አድርጓት። ሰላም ሰላም ውዶቼ፣ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? አላችሁ አለው። ያው እኔ ሁልጊዜ እያወቀስካችሁ ነበረ፣ ግን እሷ እንዳትወቅሳቸው እነሱ መወቀስ አይቻልም ስላለች በቃ እስቲ ፈታ ብዬ መጣሁላችሁ ከእሷ ጋር። እሷ የእሷ ከስተማሮች የሆናችሁ ለእኔ ከስተማር ልትሆኑ ትችላላችሁ። ወዳችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? ኮሜንት እየጻፋችሁ አበረታቷት። የምትሰራውና ተጣሷ አይዲያ ናችሁ። በነገራችን ላይ እኔ አሁን ብዙ ጊዜ ፋፊ በራስሽ ቪዲዮ ስሪ ምናምን ትላላችሁና እናንተን ኮሜንት ጽፉላት። እሷ በጣም ብዙ ነገሮች መስራት ትችላለች። ትጂ በዱባይ ነው ያለሽው፣ አንቺ ምቾት ሊኖርሽ ይችላል፣ የራስሽ ቤት ነው እና ደህና ነገር ልቀቂልን ብትሯት ትለቃለች። ብቻ እይታ ካለ የሰው ላይ የማይሰራው ነገር የለም። ፋሚሊ ግን ካላያችኋት ቸክ ካላረጋችሁ ወደ እሷ ቻናል ሄዳችሁ የሰው ላይ ተስፋ የሚያቆርጥ የሚባል ነገር አለና ተስፋ እንዳትቆርጥታችንን እናበረታታለን። እኛ የኢትዮጵያ ዩቲዩበሮችን አሽቃባጮችን ነው የምናበረታታው። እኛ ግን በመዳም ቤት ያሉት ልጆች ቸክ አናረጋቸውም። በነገራችን ላይ ከራሴ ጀምሮ ይሄ ምንድነው በቃ እንናናቃለን ብዬ ነው የማስበው ደሳችን እኔ እንደራሴ ማለት ነው። ግን እሷ ብዙ ነገር ማቅረብ ትችላለች። ብዙ ነገሮች ማዘዝ እንኳን የምትፈልጉትን ነገር ለእሷ ምቾት ነው። ለምን የራሷ ህይወት፣ የራሷ ኑሮ፣ የራሷ ቤት ስላላት ብዙ ነገሮችን መታዘዝ ትችላለች። እናንተ ኮሜንት ላይ ብታበረታቷት ማለት ነው እና ላይክ አድርጉ። እውነቷን ነው በያ እሱማ እውነታ ነው። እውነትሽ እንደሆነ ያው እነሱ እረዳለሁ ብዬ ነው። ያው እሷ እያወራች ስለሆነ እኔ እያዳመጥኩ ነው። ለምን ከእሷ ስር ብዙ ነገር የምማረው ነገር ስላለው ማለት ነው። ብዙ ጊዜ ዩቱባን ቢከታተልም ያው እንደሷ ቀልጣፋ አድርጌ ለማውራት ትንሽ ይዘኛል እና እንደዚህ እሷ እንደምትለኝ ቢሆን ኖሮ ጥሩ ነበረ። እስካሁን የት ነበርኩ? ግን ፈራለሁ። እንደውም አትፍሪ፣ ዘመኑ የፍርሃት አይደለም። እኛ ኢትዮጵያ ስንገባ አሁን ብዙ ነገር መስራት እንችላለን። በነገራችን በነፃነት ማለት አገራችን ላይ በጣም ነው ደስ የሚለው ስትሰሩ ማለት ነው። እዚህ ግን ሰው ጋር ስንኖር ለራሱ እኮ ቪዲዮ ለመስራት ጫጫታ አለ፣ ምን አለ፣ አይመቻችም። በጣም ይከብዳል። እዚህ ነው የምትሆነው። ለዛ ልበላችሁ እንጂ ያኔ ዝም በሉ ማለት አይቻልም። አብረሽ ሰው ጋር ስትኖሪ እና ጊዜ እንኳን አታገኝም። ግን ያንን ተጨንቀሽ ተጠባ ነው አሁን ይሄ ቪዲዮ የምትሰራላችሁ ማለት ነው። ማንኛችንም በቃ ተጨንቀን ተጠባን ነው እንጂ ዝም ብለን በደስታ አይደለም ቪዲዮ ስንቀርጽና እናንተ ደግሞ ገደብ አርጉ። ምን ችግር አለ? አያልቅበት 10 ደቂቃ ነው። ከዚህ በላይ አንቀርጽም። ስለዚህ አበረታቱ እላለሁኝ። ከዛ ጋር ቀጥታ